ነገር እኔ አምናለሁኝና እጽፈዋለሁኝ። በቃ ያስተምረኛል፣ ይናገረኛል ስላችሁ የእውነት በቀላል መንገድ እንዳታዩ ትፈልጋለሁኝ። ይሄንን አንድ ምሳሌ ልንገራችሁ። ትናንትና የሆነ ነገር ነው ይሄና በሆነ ጉዳይ በጣም ተጨንቄ ነበረ። ከዛ ለአንዲት እህቴ ደወልኩላትና ለ3 ሰዓት ይሆናል ያወራ ነው እና የምናወራ የነበረው የሚገርማችሁ ነገር ስለተጨነኩበት ጉዳይ ትንሽ አወራንና ግን ስለ እግዚአብሔር ቃል በጣም እያወራን ነበረ። እግዚአብሔር እንዴት እያስተማረን እንደሆነ፣ እግዚአብሔር እንዴት እየተናገረን እንደሆነ ግን ደግሞ በሚገባ ባለማዳመጥ ባለመስማት ስለ ህልም እያወራን ነበረ፣ ስለ ራእይ እያወራን ምን ልበላችሁ ለ3 ሰዓት ነው ያወራ ነው እና በቃ በመጨረሻ ላይ ቻው ተባባልንና ነገር ግን ከመተኛቴ በፊት ያው ጸሎት ላይ እግዚአብሔር አሁን እንዳልኩት ማለት ነው ገለጥኩ ማለት ነው እና ስገልጥ የደረሰኝ ቦታ ይሄው አስቀምጫለሁ። ያው ብሉ እንትን አድርጌበት ማለት ነው ላሳያችሁ። ስገልጥ ማለት የወጣው ሚልክያስ ላይ ነበረ እና ትንሽ ጨንቆኝ ነበረ። ማይ ጋሽ ነው ለ3 ሰዓት በቃ ስራ አስፈታኋት። ለ3 ሰዓታት ያህል በቃ ማውራት የሚለው ነገር በጣም ጨንቆኝ ስለነበረ በቃ እና የሚገርማችሁ ግን እግዚአብሔር መልካም አይደለ? እግዚአብሔርን የሚፈሩ እርስ በርስ ተነጋገሩ፣ አደመጣቸው ይላል እና ቃሉን ላንብብላችሁ በጣም ደስ ስለሚል ማለት ነው። ያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርን አደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ እያለ ይቀጥላልና እናንተ እስከ መጨረሻው አንብቡት። በጣም የሚባርክ ቃል ነው እና ልቤን በጣም አሳረፈኝ ማለት ነው እና ለእሷ ማካፈልኳት ይህንን ቃልና 3 ሰዓት ለእኔ ስለሰጠችኝ አመሰገንኳት። እና ምንድነው ልክ እንደዚህ እያንዳንዷን ስቴፓችሁን እግዚአብሔር ጋይድ ያደርጋል በቃሉ። ነገር ግን እኛ ቃሉን ማንበብ ይኖርብናል። ቃሉን በሞኝነት ማለት ነው በየዋህነት በቅንነት በመቀበል እግዚአብሔር የእውነት እንደሚያስተምር የእውነት እንደሚናገር የእውነት እንደሚመራ በማመን ማለት ነው እና እግዚአብሔር ቃል እግዚአብሔርን በእምነት ደስ ማሰኘት እንደሚቻልም ደግሞ ይናገራል እና የእውነት ይሄ የእግዚአብሔር ቃል እንደሚናገርና እንደሚመራ እያመንን ካነበብነው በየቀኑ እየጣፈጠን ነው የሚመጣው። እግዚአብሔር ቃል ጠጋኝ ነው። በጣም ጥበብን የምናገኝበት እውቀትን የምናገኝበት ማስተዋልን የምናገኝበት ቦታ ይሄ ነው፣ ይሄ ቃል ነው እና ስለዚህ በማንኛውም አካባቢ ላይ ቢሆን እግዚአብሔር ይናገራል። የሚናገረውም ደግሞ በቃሉ ነው።